በአብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ይሁንላችሁ ውድ የብርሃን ቲዩብ ቤተሰቦች፣ እንኳን ወደዚህ ቅዱስና መንፈሳዊ የትምህርት መድረክ በደህና መጡ። በዚህ ቀን የልባችንን በማንጻት በእምነት በመቆም በጸሎት በመቅረብ እና የእመቤታችንን ታላቅ ክብር በማሰብ እንድንባረክ እንመኛለን። ውድ የብርሃን ቲዩብ ተከታታዮች፣ ዛሬ የምናቀርብላችሁ በሐምሌ 16 ቀን የሚከበረውን የኪዳነ ምሕረት በዓል ስንክሳር ነው። ይህ በዓል ለምእመናን ታላቅ ትርጉም ያለው ነው። የአምላክን ምሕረት፣ የእመቤታችን ፍቅርና የሰው ልጅ በእምነት ወደ ፈጣሪው መቅረብ የሚያስታውስ ዕለት ነው። ከመጀመራችን በፊት ይህ ቃል ለብዙ ወገኖች እንዲደርስ የብርሃን ቲዩብ ቻናልን ሰብስክራይብ በማድረግ ከእኛ ጋር ይቀጥሉ፣ የማሳወቂያ ደወሉን ይጫኑ፣ ይህን መልእክትም ለሌሎች ያጋሩ። ኪዳነ ምሕረት ምን ማለት ነው? ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። ይህ ስም የሚያሳየው የእግዚአብሔርን ታላቅ ቸርነት፣ ርኅራኄ እና ለሰው ልጆች ያለውን የማይለወጥ ፍቅር ነው። እመቤታችን ድንግል ማርያም የዚህ የምሕረት ምልክት ናት። እርሷ በትሕትናዋ በቅድስናዋና በፍጹም እምነቷ ከሴቶች ሁሉ የተመረጠች ናት። መልአኩ ቅዱስ ገብርኤል ወደ እርሷ በመጣ ጊዜ የአምላክን ፈቃድ በትሕትና ተቀበለች። ይህም የእምነትና የታዛዥነት ታላቅ ምሳሌ ሆኖ ለሁላችን ተቀምጧል። እመቤታችን የጌታችንን ቃል በማኅፀኗ ተሸክማ ወለደች። የዓለም መድኃኒት የሆነውን ኢየሱስ ክርስቶስን ለዓለም ሰጠች። ስለዚህ ቤተ ክርስቲያን ከወላዲተ አምላክ ብላ ታከብራታለች።